ስሜ አስተዋይ ተዘራ እባላለሁ። ኖሮም አዲስ አበባ ከተማ ላይ ነው። አዎ ወደ ነጋዴው ፓርት ካየው ትንሽ ያው ያዝ ያደርጉሃል። እዛ ላይ እንዳትገባ ወይ እንዳትጋራ ይመስለኛል። ግን በራስ ደግሞ ጥናት ላይ ገብተህ ነገሮችን በገጠሩም በዚህ በአዲስ አበባ ውስጥ ያሉትን ትምህርቶች በምታያቸው እንትን ደግሞ ትልቅ ኢነርጂ ይሰጥሃልና ወደዛ እንድመጣ ትልቅ ኢነርጂ ሆነኝ። ያው ትምህርት ቤታችሁንም በቲክቶክ ላይ በማየት እንድገፋፋ አድርጎኛል። ትምህርቱ በጣም ወሳኝ ነው። ከጥሬ ምርመራ እንዳልኩ ሳይት ላይ ያየሁትና ትምህርት ቤት ያየሁት ትልቅ ልዩነት አለውና በጣም ኢንትረስቲንግ ነው። ዴይ ቱ ዴይ ኢንትረስቲንግ የሆነ የመጀመረብንና በጣም ደስተኛ ነው። በጣም ትልቅ ልዩነት ነው ያለው። መጀመሪያው በአየር ላይ ነበር የምናውቀው የነበረው የስራ ፍላጎታችን ነው የሞሪ ያስፋፋ የነበረው። አሁን ደግሞ ሞር ስለ ቡና እውቀቱ ሲኖረን ደግሞ ቤት ውስጥ ለመጠጣት እስከማቆም ድረስ ደርሰናል። የቡናን ቴክኖሎጂ የቡናን ኬሚስትሪ ስናየው በጣም አሜዚንግ ነው። ስለዚህ አዎ እንዳልኩ ትምህርቱ ላይ በጣም ፑሽ አድርጎኛል። 1 ዓመት ሆኖኛል በዚህ ጉዞ ላይ ለመጓዝም ከገጠር ጀምሮ ቼክ ሳደርገው የነበረው እንትን ነው። ትምህርቱን ደግሞ ስጨምርበት እኔ እንጃ በጣም ደስ ይላል እና በጣም ኢንትረስቲንግ ነው። በዚሁ እንደምገፋበት አልጠራጠርም። ትምህርት ቤታቸው በጣም ክሊን ነው፣ በጣም ጥሩ ነው። አስተማሪዎቹም ኢንቫይሮንመንቱም በጣም አሜዚንግ በጣም ደስ ብሎ ነው የተማርኩት። አሁን ሌላ ሰዎችንም አድ ለማድረግ የተጣጣርኩ ነው ያለሁት። በጣም ደስ ይላል። ወደ ቢዝነሱ ለሚገባ ሰው ትልቅ ኦፖርቹኒቲ ነው የሚከፍተው። ደግሞ ተምሮም አትሊስት ውጭ ሀገር ሄደን ስራ እንኳን ብንመጣ ቀማሽነት እንትን ቫሊዩ እንዳለው በጣም በሚገርም ሁኔታ ነው የተረዳሁት። ስለዚህ ሰዎችን መጥተው እንዲማሩ ግዴታ ነው። የኢትዮጵያ ቡና ደግሞ ብዙም አልተነካም። ስለዚህ ይሄ በጣም ያስፈልገናል። ከውጮቹ ጋር እኩል መጓዝ አለብን ብዬ አምናለሁ። እቅድና ዓላማዬ ኔክስት ይር ላይ ትልቅ ቡና ኤክስፖርተር እንደመሆን አልጠራጠርም። ቤተሰቦቼ ጓደኞቼ አብረን እንትን እያልን ነው፣ ዲስከስ እያደረግን ነው። ስለዚህ እኛም ያሉን ቤተሰብም ሰራተኛም ካለን ወደዚህ መጥቶ ትምህርቱ እንዲቀጥልና ስራችን ላይ በሰፊው ለመስራት ሀገራችንን የዶላር ችግሯን ለመቅረፍ በከፍተኛ ሁኔታ እንሰራለን ብለን እናምናለን። ትሬሎም አቶ አሸናፊ አሰፋ በጣም ደስ የሚል ሰው ናቸው። በዚሁ አጋጣሚ ላመሰግናቸው እወዳለሁ። የቡና ያላቸው ከፍተኛ እውቀትና እንደገና ለሰው ላይ እንዲሰርጥ የሚያደርጉት ጥረት ደግሞ በጣም በከፍተኛ ነው። አልተነካም እያሉ ነው ያለን። ስለዚህ እኛ ገብተን መነካካታችን አይቀርም። ታግለን ኢትዮጵያ የሆነ ሰዓት ላይ በቡና ነው የምንታወቀው፣ ግን ወደኋላ ቀርተናል። ስለዚህ አሁን ወደ አንደኛ ደረጃ የምናመጣበትን ነገር እንደሚፈጥርልን በጣም በከፍተኛ እንትን እናገራለን። በመጨረሻ እንግዲህ ትምህርት ቤታችሁ በጣም ደስ ይላል። ያልተማራችሁ ተማሪዎች ይህንን ኢንተርቪው የምታዩ ሰዎች ይህን ትምህርት ቤት ቼክ ማድረግ አለባቸው ብዬ ገምታለሁ። ቡና በጣም ትንሽ ፐርሰንት ነው ኢትዮጵያ ውስጥ የተንቀሳቀሰው። ሁሉም ሰው ሰርቶ ማግኘት አለበት። ሁሉም ሰው መለወጥ አለበት። እንደገና ሀገራችንን ደግሞ በሰፊው መለወጥ አለብን ብዬ አምናለሁ። ትምህርት ቤቱንም እጅግ በጣም አመሰግናለሁ። ከአስተማሪዎቹ ቅድም እንዳልኩትም ኢንቫይሮንመንቱ ጠቅላላ ነገሩ በጣም ደስ ይላል። ያው የሳቅን የተጫወትን ብዙ እውቀት አዳብረን የወጣ ነው። አሁንም ተማሪዎች ወደዚህ መምጣት አለባቸው ብዬ አምናለሁ። አመሰግናለሁ።